በዚህ ህይወት ላይ ሁሉም የሌላችሁና ያላችሁ ነገር በሁለት ሰከንድ እንደዚህ እንዲኖራችሁና እንዳይኖራችሁ የሚያደርግ ፈጣሪ እንዳለ እንዳትረሱ። ካላችሁ አመስግኑ፣ ከሌላችሁ ጠይቁና ጠብቁ። ይመቻችሁ። ተንኮሱ አንተ ተንኮሱ። አቤት። ምን ነው? ናውጣ እስቲ። ምን ለምን? አሁን የተሻለ የሚከፍልልኝ ሰው አግኝቻለሁና ቤቱን እንድትለቅልኝ። እንዴ የኔን ቤት ይሄን ልከራይ? አዎ። እንዴ አንተ ልትከራይ ነው? አዎ አለ። እንዴ ያንተን 3 እጥፍ ነው የሚከፍልልኝ እሱ። እኔ 7000 ከፍልሻለሁ፣ 10 እጥፍ። እሺ በቃ 7000? አዎ ዛሬ ነው እንድትለቅልኝ። እንዴ ከሆነ ይክፈላ ከሱ ጋር ኑር ነኝ። አረ አይች እሱ ምንድነው አንተ የሰውን እንትን ላይ የምትገባው? እኔ እንዲወጣ ፈልጋለሁ። እሺ ውጣ በቃ። እንግዲህ እንዲያርጉ ደህና ብር ነው የሚከፍልልኝ እሱ። እሺ ኧረ እባክሽ። አዎ ቀልድ የለም እንደዛ ነገር ላይ ደግሞ ቡና ጠጥተን እሱ ምን ያደርጋል እንዴ? ብር እኮ ነው። ምን ሆነ ነው? ከሰንም አቀጣጥዬልሽ ማብራት ሲጠፋ። ኧረ ጉዴ ውጣ አልኩ እንግዲህ። ውጣ ተብለሃል፣ ውጣ በቃ። ወንድም እንግዲህ እኔ ዘመድ የለኝም እና እዚህ ብሩን ስጠኝና የሆነ ንግድ ልጀምርበት። የቱን ብር? የአንድ ወሩ 7000 እንዴ ለምንድን ነው የሚሰጥ? ለኔ አይደል እንዴ የሚከፍለው? በቃ ልውጣ። ውጣ በቃ ውጣ ተባልኩ። ልውጣ? አዎ ውጣ በቃ። እቃን አዘጋጅ፣ አሁን መጥቶ ይጭንልሃል። እሺ ግን ወንድሜ የሆነ ምግብ ጋብዛለሁ። ማለት ጨምሬለት ልጋብዘው። ወይ ጉዴ! ልጁ ምን እያለ ነው? ውጣ ተባልክ። ሌላ ነገር እንግዲህ አይጦን ባለው እዚህ ቤት ውስጥ በጣራ መጣለሁ፣ ገላለሁ። በእንባ የታጀበውና የበርካቶች ልብ የነካው የግብፃዊ ሞሳላ ንግግር ሊቨርፑል እንደ ቆሻሻ አውቶቡስ ስር አውጥቶ ወርውሮኛል። ሊቨርፑል ክረምት ላይ ብዙ ቃል የገባልኝ ነገር ቢኖርም ቃሉን አጥፏል። ቃሉን ያክብር። 3 ጨዋታ ተቀያሪ ወንበር ላይ መቀመጥ ለኔ ህመም ነው። ዛሬ የተገኘሁት የሊቨርፑል ደጋፊዎችን ልሰናበት ነው። ወደ አፍሪካ ዋንጫ ላመራ ነው። ተመልሼ ስለመምጣት አለመምጣቴ ለጊዜው የማውቀው ነገር የለም። የሚሆነው ነገር ግን አብረን እናያለን። ወደ ፕሪሚየር ሊግ ከመጣው ጀምሮ ለዚህ ክለብ ከሁሉም ተጫዋች የበለጠ ብዙ ጎሎችን አስቆጥሬያለሁ። ከኔ የበለጠ ጎሎችን ያስቆጠረና እንዲሁም ደግሞ ብዙ አሲስቶችን ያደረገ ማንም ሰው እንዳለ አላስብም። እኔ ሊቨርፑልን ከተቀላቀልኩ ጀምሮ በመላው የፕሪሚየር ሊግ ቡድን ተጫዋቾች ከኔ በላይ የጎል ተሳትፎ ያስመዘገበ ተጫዋች የለም። ሌላ ሰው ቢሆን ኖሮ ሁሉም ሰው ወደ ሚዲያ ወጥቶ ለተጫዋቹ ይከላከልለት ነበር። ለኔ ግን እንደዚያ ያደረገልኝ የለም ሲል እንግዲህ ግብፃዊ ሞሳላ የተናገረው ንግግር በበርካታ የኳስ አፍቃሪያን ዘንድም በከፍተኛ ሁኔታ መነጋገሪያ ሆኗል። በመጀመሪያ እግዚአብሔርን ነው ማመስገን የምፈልገው። ከዛ በመቀጠል እዚህ ደረጃ እንድደርስና እናንተ ፊት እንድቆም ላበቃኝ አላህን አመሰግናለሁ። አልহামዱሊላህ። የእውነት ሁላችሁንም እመቤቴ ታክብርልኝ።